ሰላም ጤና ይስጥልኝ። ዛሬ ወደ መካከለኛው ምስራቅ እናመራለን። ኢራቅ በአሁኑ ሰዓት በከባድ ወታደራዊና ኢኮኖሚ ቀውስ ውስጥ ትገኛለች። በደቡብ ኢራቅ የሚገኘው ስትራቴጂካዊ የባህር ኃይል ጦር ሰፈር በድሮን ጥቃት መመታቱን ተከትሎ የቀጠናው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ይህ ጥቃት በኢራቅ ሰማይ ላይ የጭስ ደመናን ብቻ ሳይሆን በሀገሪቱ ኢኮኖሚ ህልውና ላይም ትልቅ ጥቁር ነጥብ ጥሎ አልፏል። ጥቃቱ የተፈጸመው በበስራ ግዛት የሚገኘውና ከኪዮት ድንበር አቅራቢያ ላይ ያለው የኡም ቃስር የባህር ኃይል ጦር ሰፈር ላይ ሲሆን በወጡ መረጃዎች መሰረት አንድ ፈንጂ የታጠቀ ድሮን በጦር ሰፈሩ ውስጥ የሚገኝ የውሃ ማጣሪያ ጣቢያ ላይ በመውደቁ ከፍተኛ ቃጠሎ አስከትሏል። ይህ ብቻ አይደለም። በዋና ከተማዋ ባግዳድ አቅራቢያ የሚገኙና የአሜሪካ ጦር በሚጠቀምባቸው የአየር ኃይል ጣቢያዎች ላይም ተመሳሳይ የድሮን ጥቃት ተመዝግበዋል። ሁኔታው ወዴት ያመራል ተብሎ በሚጠበቅበት በዚህ ወቅት ካታኢብ ሄዝቦላህ የተባለውና በኢራቅ ውስጥ ትልቅ ተጽዕኖ ያለው ታጣቂ ቡድን አንድ መግለጫ አውጥቷል። ቡድኑ በአሜሪካ ኤምባሲ ላይ የሚደርሰውን ጥቃት ለ5 ቀናት እንደሚገታ አስታውቋል። ነገር ግን ይህ የሰላም ስምምነት አይደለም፣ ይልቁንም ቅድመ ሁኔታዎች የተቀመጡበት ማስጠንቀቂያ ነው ሲል አክለዋል። አሜሪካ በኢራቅ የመኖሪያ መንደሮች ላይ የምታደርገውን ጥቃት እንድታቆምና የሲአይኤ ሰራተኞች ከኤምባሲው ግቢ እንዲወጡ የሚል ጥብቅ ትዕዛዞችንም አስተላልፈዋል። እነዚህ ሁኔታዎች ካልተሟሉ ጥቃቱ በከፍተኛ ሁኔታ እንደሚቀጥልም አስጠንቅቀዋል። ወደ ኢኮኖሚው ስንመለስ ደግሞ ነገሮች ይበልጥ አስፈሪ ይሆናሉ። ኢራቅ ለኤሌክትሪክ ኃይል ማመንጫ የምትጠቀመውን ጋዝ 1/3ኛውን የምታገኘው ከኢራን በመሆኑ አሁን ባለው ግጭት ግን ከኢራን የሚመጣው የጋዝ አቅርቦት ሙሉ በሙሉ ተቋርጧል። ይህ ማለት በሚሊዮን የሚቆጠሩ ኢራቃውያን የኤሌክትሪክ መቆራረጥ ስጋት ተጋርጦባቸዋል ማለት ነው። ሀገሪቱ የራሷን የነዳጅ ክምችት ለመጠቀም ብትሞክርም ያለው የመሰረተ ልማት ዝግጅት ግን የኢራንን ድርሻ ለመተካት ገና ብዙ ይቀራታል። የኢራቅ የጀርባ አጥንት ነዳጅ ነው። ሆኖም ግን የሆርሙዝ የባህር መስመር ስትሬት ኦፍ ሆርሙዝ በግጭቶች ምክንያት በመስተጓጎሉ ኢራቅ 94% የሚሆነውን ነዳጅ የምታወጣበት መንገድ ተዘግቶባታል። እስኪ ቁጥሮችን እንመልከት። ከጦርነቱ በፊት ኢራቅ በቀን 4.4 ሚሊዮን በርሜል ነዳጅ ለዓለም ገበያ ታቀርብ ነበር። በአሁኑ ሰዓት ግን ይህ ቁጥር ወደ 1 ሚሊዮን በርሜል ብቻ ወርዷል። በሰሜን በኩል በኩርድ ክልል በኩል የሚላከው ነዳጅ ደግሞ በቀን 250 ሺህ በርሜል ብቻ በመሆኑ ሀገሪቱ በቀን በሚሊዮን የሚቆጠሩ ዶላሮችን እያጣች ትገኛለች። በአጠቃላይ ኢራቅ በሁለት እሳት መሃል ትገኛለች። በአንድ በኩል የወታደራዊ ጥቃቶች ስጋት፣ በሌላ በኩል ደግሞ የኢኮኖሚ መቃወስና የኤሌክትሪክ እጥረት ህዝቡን እየፈተኑት ይገኛሉ። ይህ ቀውስ ለቀጠናው ሰላም ምን ይዞ ይመጣል የሚለው የሁላችንም ጥያቄ ነው። ስለተከታተላችሁኝ አመሰግናለሁ። የዛሬው መረጃችን ይህን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትዘነጉ። እንዲሁም ለተጨማሪ መረጃዎች ዋልያ ኒውስን ሰብስክራይብ በማድረግ ወቅቱን የጠበቁ ዜናዎች በፍጥነትና በጥራት እንዲደርሷችሁ አድርጉ የዘወትር መልእክታችን ነው። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።